ስደት የህይወት ትግል ራስን ማሸነፍ ማጣትን ማድረግ ድል ዳዴ የሚል ኑሮን በእግሬ ማስኬድ ገድል ለሰው በመኖር ሰው የመሆን እድል ተስፋ የራስን ጀንበር ፍለጋ በላብና በእድሜ የሚከፈል ዋጋ የቴደ ቢሏችሁ ወጥቷል በሏቸው ረጅም ጉዞ ህልም ኃላፊነት ናፍቆትና ተስፋን ባንድ ሻንጣ ይዞ ገጥሞ በግጥም ራስ ሲጣፋ ለማዳም ቅመሞች አንድ ግጥም ጠፋ። የማዳም ቅመሞች እስቲ ገባ በሉ ትንሽ ልንገራችሁ ከዚህ ካጠገቤ ስደት ላይ ያላችሁ በዱባይ በኩዌት በቢሩት ያላችሁ በየመን በሳውዲ በአውሮፓ ያላችሁ ያሰርሽን ጸባይ ቻል አርገሽ ኖርሽው በእስራኤል ካናዳ በእንግሊዝ ያለሽው ኑሮን ለማሸነፍ ከሀገር የወጣሽው በቤተሰብ ናፍቆት በስቃይ ያለሽው ስምሽን ቀይረው ቢሉሽም ሸቃላ ባለም አይገኝም አንቺን የሚሞላ የአረብ አገሯ ሴት ስሟ ማስጠላቱ እንዲህ አስረከሳት ምን ይሆን ጥፋቱ? ስምሽን ቀይረው በመጥፎ ቢወሳም ታሪክ ትሰሪያለሽ መቼም አይረሳም። በጣም የቸገረ ውርዱይ ሲል ተሰማች ምንም ሳታቅማማ ፈጥራ ትደርሳለች ልክ እንደ ሻማ እሷ እየቀለጠች የሌሎችን ሕይወት ብርሃን ታረጋለች። እህት ወንድሞቿን እሷ እያስተማረች በእኔ የደረሰው እንዳይደርስ እያለች ከቶ ተማሩ እንጂ እኔ ያለሁ እያለች ደግሞ ወላጆቿን ታስተዳድራለች። ታዲያ ይህች ምስኪን እንዴት ትታማለች? የፀሐይ ብርሃን ሁሌ የሚናፍቃት ምድርና ሰማዩን ማየት የናፈቃት በችግር የታሰረች ምስኪን አበሻ ናት። ትንሹም ትልቁም ያንጓጡሽስ ደቡሽ አንቺ ዝም በያቸው አንድ ቀን ስለሚያስቀሽ ለፊያቸው። ባዕድ አገር ሆና የአረብ አገሯ ሴት እንኳንም መጫወት መሳቅም መደሰት ማልቀስ አትችልም ሆድ እንኳ ቢብሳት። ግፋት ታጠራሞ ባካችሁ ሰዎች ስሟ ሲጨቀጨቅ ሁሌም እየሰማች የአረብ አገሯ ሴት መፈጠሯን ጠላች። ከአገር የወጣ አገር ውስጥ ይመለስ ቢጭኑት አህያ ቢለጉሙት ፈረስ ይህን ሁሉ ችላ ፍጹም ሳትማረር የነገን አስባ እየሰራች ነበር። ግን የራሷ ሴጋ ስሟን ሰባበረው በጠቀመችው ልክ ስሟን አጠቆረው። በዚች ደብዳቤ ልሰናበታችሁ አብሽር እህቶቼ እኔ ያለሁላችሁ።